ኢሳይያስ መጽሐፍ ምዕራፍ 40 ቁጥር 27 እንደዚህ አነባለሁ። ያዕቆብ ሆይ ለምን እንዲህ ትላለህ? እስራኤል ሆይ ለምን እንዲህ ትናገራለህ? መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም በአምላኬ ቸል ተብላለች ለምን ትላለህ? አታውቅምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አይደክምም አይታክትም፣ ማስተዋሉም በማንም አይመረመርም። ለደከመው ብርታት ይሰጣል፣ ለዛሎም ጉልበት ይጨምራል። ወጣቶች እንኳን ይደክማሉ ይታክቱማል፣ ጎበዛዝትም ተሰናክለው ይወድቃሉ። እግዚአብሔርን ተስፋ የሚያደርጉ ግን ኃይላቸውን ያድሳሉ። እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም። ከፍናርግ መጽሐፋችንን ከፍናርግ እኔ የምለውን ከኔ ጋር በሉ። መጽሐፍ ቅዱስ ካልያዛችሁ ቀኝ እጃችሁ ወደ ላይ ከፍ አድርጉ። እግዚአብሔር ሆይ አመሰግናለሁ፣ ቃልህን እወደዋለሁ፣ ካንተም እማራለሁ። የበዛ ሰላም፣ የማይወሰድ ደስታ፣ የድል ህይወት ዛሬም ነገም ለዘላለም አለኝ። አሜን። በኢትዮጵያ አዲስ ኪዳን ካህናት ቤተክርስቲያን አዲስ አበባ በዚህ ምሽት ከኔ ጋር የእግዚአብሔርን ቃል እየተካፈላችሁ ያላችሁ ቅዱሳን ዛሬ የምንካፈለው የእግዚአብሔር ቃል ሐሳብ የሚገኘው በትንቢተ ኢሳይያስ መጽሐፍ ምዕራፍ 40 ላይ ነው። የትንቢተ ኢሳይያስ መጽሐፍ ምዕራፍ 40 የተወደደ የመጽሐፍ ቅዱስ ክፍል ነው። ይህ ክፍል ለባቢሎን ምርኮኞች እግዚአብሔር የሰጠው የመጽናናት ቃል ነው። እግዚአብሔር የሚቆጣና የሚቀጣ አምላክ ብቻ ሳይሆን የሚያጽናናም አምላክ ነው። ምዕራፉ ሲጀምር እንደምታነቡት አጽናኑ አጽናኑ ሕዝቤን አጽናኑ ብሎ የሚጀምር ምዕራፍ ነው። ዛሬ የምንካፈለው ተጽናኑ በሚል ሐሳብ ይሆናል። እንደነገርኳችሁ ትንቢተ ኢሳይያስ መጽሐፍ በመጽሐፍ ቅዱሳችን ውስጥ በጣም እጅግ ከተወደዱ ከሚወደዱ መጽሐፎች ምዕራፎች መካከል አንዱ ነው። ይህ ምዕራፍ መሲያዊ ትንቢትን የያዘ ምዕራፍ ነው። ምክንያቱም ደግሞ ይህን መጽሐፍ በምታነቡበት ጊዜ መጽሐፍ ቅዱሳችሁን ስታጠኑ ይህ መጽሐፍ ወይም ይህ ምዕራፍ በባቢሎን ምርኮ ላሉ ለእስራኤል ልጆች ለመጽናናታቸው የተነገረ የትንቢት ቃል ነው። መጽሐፉን በምታጠኑበት ጊዜ በተለይም ደግሞ እነዚህ የእስራኤል ልጆች ወደ ባቢሎን ምርኮ እንደተወሰዱ የእግዚአብሔር ቃል ይናገራል። እግዚአብሔር አምላክ በየሰባት ዓመቱ አንድ ጊዜ ምድሪቷን እንዲያሳርፉ የሰጣቸውን ሕግ ለ490 ዓመት ባለመጠበቃቸው ምክንያት የ490 ዓመት ሰንበት 70 ዓመት ነው። ስለዚህ እግዚአብሔር ሕዝቡን ከምድሪቷ ላይ ነቅሎ ወደ ባቢሎን ወስዶ ሕጉን የፈጸመበት ጊዜ ነው የባቢሎን ምርኮ። መጽሐፍ ቅዱሳችሁን በምታጠኑበት ጊዜ የባቢሎን ምርኮ ለእስራኤላውያን ትልቅ ታሪክ ያለው ምርኮ ነው። ይህንን በደንብ ደግሞ ስትመለከቱ በተለይ የባቢሎን ምርኮ የዘመን ማከፈያ ሆኖ የሚያገለግል ነው። በእስራኤል ታሪክ ውስጥ ከባቢሎን ምርኮ በፊትና ከባቢሎን ምርኮ በኋላ በማለት የእስራኤል ታሪክ ለሁለት ይከፈላል። ይህንን በደንብ አርጋችሁ ትመለከታላችሁ። እስራኤላውያን ለ70 ዓመት ነው በባቢሎን ምርኮ በግዞት ስር የነበሩት። የዚህ ዋነኛው ምክንያት መግቢያ ላይ እንደነገርኳችሁ በየሰባት ዓመቱ አንድ ጊዜ ምድሪቷን እንዲያሳርፏት እግዚአብሔር ሕግን ትእዛዝን ሰጥቷቸዋል። እነሱ ግን ይህንን ባለመጠበቃቸው ባለማድረጋቸው ምክንያት የ490 ዓመት ሰንበት 70 ዓመት ነው። ለዚህ ነው እግዚአብሔር አምላክ ሕዝቡን ነቅሎ ምድሪቷን ያሳረፋት። ወዳጆቼ የባቢሎን ምርኮ ብዙ መንፈሳዊ ኪሳራዎችን በአይሁዳውያን ላይ ያመጣ ምርኮ ነው። ለምሳሌ እነዚህ አይሁዳውያን በባቢሎን ምርኮ ምክንያት ቤተ መቅደስ አልባ የሆኑበት፣ መጽሐፎቻቸው የተቃጠሉበት፣ ታቦታቸው የተማረከበት፣ አገልጋዮቻቸው ወደ ስደት ወደ ግዞት ወደ ባዕድ ምድር የተወሰዱበት፣ ኢየሩሳሌም ቅጥሯ የፈረሰበት፣ መሪ አልባ የሆኑበት፣ በሰው ሀገር የተንከራተቱበት፣ መሳቂያ መሳለቂያ የሆኑበት ምርኮ ነው። ከዚህ የተነሳ የሚናገሩት ነገር አለ። 70 ዓመት ቀላል አይደለም፣ በጣም ረጅም ዓመት ነው።
ስለዚህ እነዚህ የያዕቆብ ልጆች የእስራኤል ልጆች መንገዴ ከእግዚአብሔር ተሰውራለች ፍርዴም በአምላኬ ቸል ተብላለች ብለው ይላሉ። ስለዚህ የእግዚአብሔር መንፈስ በነቢዩ አማካኝነት መጥቶ ያዕቆብ ሆይ እስራኤል ሆይ ለምን እንዲህ ትላለህ? ለምን እንዲህ ትናገራለህ? ምንድነው የሚናገረው? መንገዴ ከእግዚአብሔር ተሰውራለች ፍርዴም በአምላኬ ቸል ተብላለች ለምን ትላለህ ብሎ በዚህ በእግዚአብሔር ቃል ላይ በጥያቄ መልኩ ይመጣላቸዋል። እንደነገርኳችሁ ይሄ ምዕራፍ የመጽናናት ምዕራፍ ነው። አጽናኑ የሚል ምዕራፍ ነውና እግዚአብሔር አምላክ ለሕዝቡ እንዲጽናና ሕዝቡ እንዲበረታ ሕዝቡ ኃይሉ እንዲታደስ ሞገሱ እንዲመለስ ክብሩ እንዲታደስ እግዚአብሔር የሚፈልግ አምላክ ነው እና ከመከራው ርዝመት የተነሳ ቤተ መቅደሳቸው ፈርሶ መጽሐፎቻቸው ተቃጥሎ ታቦታቸው ተማርኮ በትልቅና በጥልቅ ሽንፈት ውስጥ ሆነው በነበረበት ጊዜ ከዚህ የተሻለ ወይም ከዚህ የተለየ ነገር ሊናገሩ የሚችሉት ነገር አለ ብዬ አላስብም። መንገዴ ከእግዚአብሔር ተሰውራለች ብሎ ይላል ያዕቆብ። እስራኤል እንደዚህ ይናገራል፣ ፍርዴም በአምላኬ ቸል ተብላለች ብሎ ይላል። መንገድ የመጣችሁበትና የምትሄዱበት ነው። ስለዚህ ያዕቆብ ወይም የእስራኤል ሕዝብ እያለ ያለው ነገር ምንድነው? እግዚአብሔር እኛ የምናልፍበትን ሁኔታ አያይም፣ የምናልፍበትን መንገድ አያይም። እንደዚህ ባለ ውርደት እንደዚህ ባለ መንከራተት እንደዚህ ባለ ጭንቀት እንደዚህ ባለ ሽንፈት ውስጥ ስናልፍ እግዚአብሔር አምላክ መንገዳችን ከእግዚአብሔር ተሰውሯል፣ አይመለከተውም፣ እግዚአብሔር አያየውም። እግዚአብሔር የምናልፍበት መንገድ ለእግዚአብሔር ግልጽ አይደለም፣ አላወቀም። እንደዚህ አይነት የኪዳኑ ሕዝብ የተጠራው በስሙ የተጠራው ለታላቅ ርስት የተለየው ሕዝብ ይሄ ሕዝብ ቀን በደመና ሌሊት በእሳት አምድ እየመራ ሊኩዊዱን እንደ ሶሊድ አቁሞ የተስፋይቱ ምድር ያወረሰው እግዚአብሔር አይመለከትም የምናልፍበትን መንገድ ብለው ይላሉ። በአጭር አማርኛ መንገድ የመጣችሁበትና የምትሄዱበት ነው። ስለዚህ የምናልፍበትን ነገር እግዚአብሔር አይመለከትም ብለው ይጠይቃሉ። ከዛም ቀጥለው ሲጠይቁ እንደዚህ ይላሉ፣ ፍርዴ በአምላኬ ቸል ተብላለች። እግዚአብሔር የኔ ጉዳይ አይገደውም። እኔ አሁን ያለሁበት ውርደት እኔ ያለሁበት ሽንፈት እኛ ያለንበት ውድቀት አይገደውም ብለው ይላሉ። ይሄን ጉዳይ ለነሱ ብቻ ሳይሆን በግልም ደግሞ ለኛ ለብዙዎቻችን የሆነ በልዩ ልዩ ጥያቄዎች ስለምናልፍ ሰዎች እንደዚህ አይነት ነገር የምናነሳ ሰዎች ቀላል አይደለንም። ከምናልፍበት የህይወት መንገድ የተነሳ መንገዴ ከእግዚአብሔር ተሰውራለች ፍርዴም በአምላኬ ቸል ተብላለች የምንል ሰዎች ቀላል አይደለንም። ትዝ ካላችሁ የእግዚአብሔርን ቃል ስታነቡ እንደውም ስለ ክርክሬ የሚመልስልኝን ሰማ ዘንድ እግዚአብሔርን ጠብቀዋለሁ ብሎ ዕንባቆም ሲናገር ትዝ ይላችኋልና በቂ ማስረጃ አለው። ዕንባቆም እግዚአብሔር የሚመልስልኝን እሰማለሁ ብሎ ሲል በኤቪደንስ ነው ከእግዚአብሔር ጋር የሚከራከረው። ምክንያቱም በዛ ዘመን ኃጢአተኞች እያለፈላቸው ፍርድ ተጣሞ ጻድቃንና እግዚአብሔር የሚፈሩ ሰዎች ደግሞ በሚያሳዝን የህይወት መንገድ ውስጥ እያለፉ ሲመለከት ስለ ክርክሬ የሚመልስልኝን እሰማለሁ ብሎ ዕንባቆም የተናገረውን ነገር ታስታውሳላችሁ። ልክ እንደዚህ ነው ወዳጆቼ። የቱንም ያህል ክርስቲያን ብትሆኑ፣ የቱንም ያህል የተማረ ሰው ብትሆኑ፣ የቱንም ያህል የቤተሰብ ቁጥር ቢኖራችሁ ወይንም ደግሞ አንዳንድ ከውጭ ስትታዩ ምንም ያልጎደለባችሁ እንኳን ብትመስሉ በአንዳንድ ጉዳዮቻችሁ ላይ ፍርድ የምትፈልጉባቸው አሉ። እግዚአብሔር እንዲፈርድላችሁ በእውነት እግዚአብሔርን ካመለኩት ከተከተልኩት ከፈራሁት ሌላ አቅም የለኝም ሄጄ ይሄን ጉዳይ የማሳይበት እግዚአብሔር እንዲፈርድልኝ ይፈልጋለሁ የምትሉበት ጉዳይ አይጠፋም። እሱ ብቻ ሳይሆን ደግሞ ለሩቅ አይደለም ለቅርብ ሰዎቻችሁ እንኳን ሊገባ በማይችል የህይወት ውጣ ውረድ ውስጥ እያለፋችሁ መንገዴ ከእግዚአብሔር ተሰውሯል ወይ? እግዚአብሔር ይሄን ጉዳይ አይመለከተውም ወይ? ሽንፈቴ ከነገረኝ የተስፋ ቃልና ከሰማሁት የኪዳን መንገድ እና እውነት ይልቅ በተቃራኒ እየሄድኩ መሆኔ እግዚአብሔርን ግድ አይለውም ወይ የምትሉ ሰዎች ልትኖሩ እንደምትችሉ አስባለሁ። ልክ እንደዚህ እንደ ያዕቆብ ልክ እንደ እስራኤል ማለት ነው። እና በጣም በሚገርማችሁ ሁኔታ አሁን እንደነገርኳችሁ ብዙ ነገሮቻቸውን ያጡበት ሁኔታ ላይ ቆመው ነው መንገዴ ከእግዚአብሔር ተሰውራለች ፍርዴም በአምላኬ ቸል ተብላለች ብለው የሚሉት። ለነዚህ ሰዎች መቅደሳቸው ለተቃጠለባቸው፣ ለፈረሰባቸው፣ መጽሐፋቸው ለተቃጠለባቸው፣ ታቦታቸው ለተማረከባቸው፣ በሰው ምድር በግዞት ለሚንከራተቱ መሳቂያ መሳለቂያ ለሆኑ መንገዴ ከእግዚአብሔር ተሰውራለች ፍርዴም በአምላኬ ቸል ተብላለች ለሚሉና ጥያቄ ላለባቸው ሰዎች እግዚአብሔር የኛ ጉዳይ ግድ አይለውም ወይ? እንደዚህ መሆናችን እግዚአብሔርን አይመለከተውም ለሚሉ ሰዎች እግዚአብሔር ደግሞ በተራው መናገር ጀመረ። ያዕቆብ ለምን እንዴት ይላል? እስራኤልስ ለምን እንደዚህ ትናገራለህ? አልሰማህም ወይ? አታውቅም ወይ?
አንተ ጥያቄ ካለ እኔ መልሳለኝ። አንተ ጥያቄ ካለ፣ አንተ ሐሳብ ካለ፣ አንተ የምታነሳው የከበደ ነገር ካለ እውነት ነው ከትግስት በላይ ከአቅም በላይ የሆነብ ነገር ካለ እኔ ደግሞ መልሳለኝ። ያዕቆብ ሆይ አዎ ጥያቄ ጠይቀሃል፣ ሐሳብ አንስተሃል፣ አልሰማህም ወይ አታቅም ወይ? ለዚህ ጥያቄ የሚሆን 40 መልስ 60 መልስ 100 መልስ አልሰጥህም። ለጥያቄ መልስ አንድ ብቻ ነው፣ እሱ ምን ራሴ ነኝ። ለክርስቲያን ጥያቄ መልስ ራሱ እግዚአብሔር ነው። ክርስቲያን እግዚአብሔር መልሱ ካልሆነ ብር መልሱ ሊሆን አይችልም። ለክርስቲያን እግዚአብሔር መልሱ ካልሆነ ሀብት መልሱ ሊሆን አይችልም። ዝና መልስ ሊሆን አይችልም። እውነተኛ መልስ እግዚአብሔር ነው የሚል ሰው ለጌታ ክብር ያጨበጭባል። አልሰማህም ወይ አታቅም ወይ? አታቅም ወይ አልሰማህም ወይ? አንዳንድ ጊዜ አይታችኋል በዜና በሚዲያ በልዩ ልዩ መንገድ ኖን በሆነ ሁኔታ የተገለጠ ነገር አንዳንድ ሰው ሳይሰማ ይቀራል። አልሰማህም የሚባለው የተሰማ ጉዳይ ኦሬዲ አገር ሰምቶት ያለቀ ጉዳይ። አታቅም ወይ የሚባለው ሁሉም ሰው ያወቀው ሚስጥር ያልሆነ ፀሐይ የሞቀው አገር ያወቀው ጉዳይ ነው። አታቅም አልሰማህም ብሎ እግዚአብሔር መመለስ ይጀምራል። የመጀመሪያው ሲነግራቸው እንደዚህ ያለ እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አይደክምም አይታክትም። ማስተዋሉ በማንም አይመረመርም። ለደካማው ኃይልን ይሰጣል፣ ጉልበት ላጣው ጉልበትን ይጨምራል። እስቲ አሜን በሉ። እንግዲህ አሁን መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም በአምላኬ ቸል ተብላለች ለሚሉ የያዕቆብ ልጆች የእስራኤል ልጆች የመጀመሪያው እግዚአብሔር የሚነግራቸው ነገር ምንድነው? የሚሰጣቸው መልስ ምንድነው? እንዲጽናኑበት ያመጣላቸው መልእክት ምንድነው? እግዚአብሔር የዘላለም አምላክ ነው የሚለውን ሐሳብ ነው። ወዳጆቼ ለአምላክነቱ የጊዜ ገደብ የለውም ማለት ነው። አሁን አንተ ያለበት ችግር፣ አሁን አንተ ያለበት ጥያቄ ጊዜያዊ ነው፣ የሚያልፍ ነው። የማያልፍ ይመስላል ያለህበት መከራ፣ የማያልፍ ይመስላል ያለህበት ጥያቄ፣ ያለህበት ጨለማ። ነገር ግን ይገርምሃል የማያልፍ የሚባል ችግር የለም፣ የማያልፍ የሚባል ጥያቄ የለም። የማያልፍ የሚባል አምላክ ብቻ ነው ያለው። ሁሉን የሚያሳልፍ ሳያልፍ ሁሉን በሰልፍ የሚያሳልፍ ክንዱ ጽኑ የሆነ ሃሌሉያ፣ በምክሩ ብርቱ የሆነ አሁን ያለህበት ሁኔታ ጊዜያዊ ነው ማለቱ ነው። ምን ማለት ነው? እግዚአብሔር የዘላለም አምላክ ነው ማለት ለሁሉም ነገር የጊዜ ገደብ አለው ማለት ነው። ኤክስፓየር ዴት አለው ማለት ነው። ይገርማል። ወደደም ጠላም አሁን ያለህበት ሁኔታ የመጨረሻ አይደለም፣ ታልፈዋለህ። ይሄ ከፊት ለፊት ያለው 2 ቀን 3 ቀን 2 ሳምንት 1 ወር 1 ዓመት ከተሻገርክ ከፊት ለፊት እንዳለ አይቀርም፣ ከኋላ ይሆናል። ዛሬ አለ ያልከው ነገር ነገ ትዝታ ይሆናል። ሸክም የሆነብህ ነገር ነገ ከነገ ወዲያ አንተ የማትሰበር ሰው እንደሆንክ ምስክር ይሆናል። አላስኬድ አላስቆምጥ ያለክ ነገር ታልፈዋለህ ይላል እግዚአብሔር። ወዳጆቼ እግዚአብሔር የዘላለም አምላክ ነው የሚለው ሐሳብ በሚለዋወጥ ዓለም ውስጥ የማይናወጥ መሸሸጊያ ነው። እግዚአብሔር የዘላለም አምላክ ነው። የዘላለም የሚባል ጓደኛ የለም። የዘላለም የሚባል ክብር የለም። የዘላለም የሚባል ሀብት የለም። የዘላለም የሚባል ጉልበተኛ የለም። የዘላለም የሚባል ባለስልጣን የለም። ትላንት ይወጣ ነገ ይወርዳል። ትላንት ያገኘ ነገ ያጣል። ትላንት ያማረ ከነገ ወዲያ መልኩን ውበቱን ያጣል። እንዳለ በዙፋኑ ላይ የሚኖር የዘላለም የሚባል አምላክ እግዚአብሔር ብቻ ነው። ታልፉታላችሁ ይላችኋል እግዚአብሔር። ትወጡታላችሁ ይላችኋል እግዚአብሔር። እንደ ቀላል ታልፉታላችሁ ይላችኋል። ተጽናኑ ይላችኋል እግዚአብሔር። ልክ ነው። ዘመኑ ረዝሟል። ልክ ነው። በበቂ ማስረጃ ትግስት አልቋል። ልክ ነው። ከባባድ ሁኔታዎች ነው የምትመለከተው። ነገር ግን አንድ ነገር እነግርሃለሁ፣ ሳያልፍ ሁሉም በሰልፍ የሚያሳልፍ የዘላለም ንጉሥ፣ አምባዎች ሁሉ ይወድቃሉ፣ ኮረብቶች ሁሉ ይናዳሉ። እሱ ግን በዙፋኑ እንደ ጸና ይኖራል፣ እንደ ጸና ይኖራል። እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታከተም። ማስተዋሉ በማንም አይመረመርም። ለደካማው ብርታትን ይሰጣል፣ ጉልበት ለሌለው ጉልበትን ይጨምራል። አሜን። ስለዚህ የመጣብህ ነገር ጊዜያዊ ነው። አሁን ያለበት ነገር ጊዜያዊ ነው። የገጠመ ችግር ጊዜያዊ ነው። ያለበት ጥያቄ ጊዜያዊ ነው። ብቸኝነትህ ጊዜያዊ ነው። ማጣትህ ጊዜያዊ ነው። አቅም ማጣትህ ጊዜያዊ ነው። እነግርሃለሁ፣ ጌታ ምስክሬ ነው። አንድ ነገር ደግሞ ጊዜያዊ ከሆነ ያልፋል። አሜን ይባላል።
ረገጥ አድርግና ያልፋል በል። ጩና ያልፋል በል። ከዓለም መጀመሪያ በፊት የነበረ ከዓለም በኋላም የሚኖር ወዳጆቼ አሁን የምታዩት ፀሐይ ይጠፋል፣ ተራሮችም ይፈርሳሉ፣ ባህሩም ይደርቃል፣ ከዋክብቶችም ይወድቃሉ። እንደነበረ ያለ ሁሉን አሳልፎ በዙፋኑ ጸንቶ እውነቴን ነው የምነግራችሁ ዛሬ ያለ ያላችሁት ነገር ትዝታ ይሆናል። ለመቀበላችሁ አጥንታችሁ እስኪጎብጥ ድረስ የተሸከማችሁት እንቅልፍ ያጣችሁበት ያስለቀሳችሁ ጉዳይ እናንተ ማለት ቀላል ሰው እንዳልሆናችሁ ለምስክርነት ነገ ያገለግላል። እስቲ በደም ጩሁና አሜን በሉ። በዚህ ምድር ላይ አይደለም መጥፎ ነገር መልካሙ ነገር እንኳን ያልፋል። አይደለም ማጣት ማግኘት እንኳን ያልፋል። አይደለም ውርደት ክብር እንኳን ያልፋል። ወዳጆቼ አይደለም እርጅና ውበትም ያልፋል። እንኳን አይደለም መጥፎ ነገር መልካምም ነገር ያልፋል። እንደዚህ ይላል እግዚአብሔር፣ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴ አምላኬ ቸል ተብላለች። እግዚአብሔር ለምንድን ነው በእኔ ጉዳይ የማይፈርደው? እግዚአብሔር ለምንድን ነው እኔ የማልፍበት ጉዳይ ግድ የማይለው ስሜት የማይሰጠው ለሚሉ ሰዎች መልሱ አንድ ጉዳይ ነው። እግዚአብሔር የዘላለም አምላክ ነው። ይሄ ማለት ምን ማለት ነው? አሁን ያለበት የመጨረሻ አሁን ያለበት ሁኔታ መጨረሻ አይደለም። አሁን ያገኘው ማግኘት የመጨረሻ ማግኘት ካልሆነ አሁን ያጣበት ማጣት የመጨረሻ ማጣት አይደለም። በደንብ አርኩና አሜን በሉ። እውነቴን ነው የምነግራችሁ አንድ ሹፌር በነዳ ቁጥር ከፊት ለፊቱ የነበረው ተራራ ከኋላው እንደሚሆን ልክ እንደዛ ዛሬ ከፊት ለፊታችሁ ያሰጋችሁ ነገር ነገ ከኋላችሁ ይሆናል። ነገ ከኋላችሁ ይሆናል። ነገ ከኋላችሁ ይሆናል። እንደዚህ ቀና ብላችሁ ያያችሁት ነገር ነገ ቁልቁል ታዩታላችሁ። እግዚአብሔር የዘላለም አምላክ፣ እግዚአብሔር የዘላለም አምላክ፣ እግዚአብሔር የዘላለም አምላክ። የዘላለም የሚባል ጓደኝነት፣ የዘላለም የሚባል ማግኘት፣ የዘላለም የሚባል ወዳጅ የለም። የዘላለም የሚባል አምላክ ብቻ። ያጀበ ሊበተን ይችላል፣ አለ ያለ ላይኖር ይችላል። የማይሰበር ምርኩዝ፣ የማይንሸራተት አለት፣ የማይጠልቅ ፀሐይ፣ በቸርነቱና በምክሩ በደግነቱ ብዛት የታወቀ በምክሩ ግሩም እግዚአብሔር አምላክ፣ በምክሩ ግሩም እግዚአብሔር አምላክ፣ በጊዜውም ያለ ጊዜውም ጠዋትም ማታም ክረምትም በጋም በጊዜውም ያለ ጊዜውም ከኛ ጋር የሚሆን የዘላለም አምላክ እግዚአብሔር ነው። ሃሌሉያ ሃሌሉያ። ክርስቲያን ይሄ ሊያጽናናው ይገባል። ይሄ ቤት አይደለም፣ ዓለም ቤት አይደለችም፣ እቺ ምድር ቤት አይደለችም። ይገርምሃል፣ የተዘጋጀልህ ቤት አለ፣ የተዘጋጀልህ ክብር አለ፣ የተዘጋጀልህ አክሊል አለ፣ አክሊል አለ፣ አክሊል አለ፣ አክሊል አለ። ታሪክ መዝግቦ ያስቀመጣቸው ተፈጥሮን በቁጥጥራችን ስር እናውላለን ያሉ ብረት ተሸክመናል፣ ሰራዊት አሰልፈናል ያሉ ሁሉ ዛሬ ከመቃብር በታች ወድቀዋል። እሱ ብቻ ሳያልፍ ሁሉም በሰልፍ እያሳለፈ በዙፋኑ ላይ አለ፣ በዙፋኑ ላይ አለ፣ በዙፋኑ ላይ አለ። መንገዱ በባህር ውስጥ ነው። እንዴት እንደሚመጣ አይታወቅም። አደራረጉ ልዩ ነው፣ አሰራሩ ልዩ ነው። ሃሌሉያ። ለዚህ ያለ መጽሐፍ እግዚአብሔር የዘላለም አምላክ። ያዕቆብ ለምን እንዲህ ትናገራለህ? መንገዴ ከእግዚአብሔር ተሰውራለች ለምን ትላለህ? ለምን ትላለህ? ፍርዴ በአምላኬ ቸል ተብላለች ለምን ትላለህ? እግዚአብሔር የዘላለም አምላክ፣ የዘላለም አምላክ ነው። ሃሌሉያ ሃሌሉያ። አሁን ያለበት የትኛውም ሁኔታ መጨረሻ አይደለም። አሁን መጽናናት ያለብህ ነገር ለዚህ ነው። እውነቴን ነው የምነግርህ። ተኝተሃል ትነሳለህ፣ ወድቀሃል ትበረታለህ፣ አጥተሃል ታገኛለህ፣ ወርደሃል ትወጣለህ፣ ብቻህን ከሰው ጋር ትሆናለህ፣ አልቅሰሃል ትስቃለህ፣ ተዋርደሃል ትከብራለህ። ጩና በደንብ አድርገህ አሜን በል። አጠገባችሁ ያለውን ሰው ንኩትና ያልፋል በሉት። ረገጥ አድርጉና ባካችሁ ድምጻችሁ ይሰማ፣ ያልፋል በሉት። ሃሌሉያ። እርሱ የማይለወጥና የማይናወጥ አምላክ። ለክርስቲያን ይሄ በሚለዋወጥ ዓለም ውስጥ የማይናወጥ ምሽጉ ነው። እግዚአብሔር የዘላለም አምላክ የሚለው ቃል ለክርስቲያን በሚለዋወጥና በማይናወጥ ዓለም ውስጥ እንዳይናወጥ ኮንፊደንስ ኖሮት እንዲኖር። ለዚህ ነው ይገርማል። ሃማ ለጥቂት ጊዜ የተሳካለት ይመስላል፣ ነገር የተቀናጀለት ይመስላል። ስልጣን በእጁ ነው፣ የአፉ ቃል ሕግ ነው፣ ያለው ነገር ይሆናል። ነገር ግን ነግራችኋለሁ፣ አንድ አምላክ አለ፣ መንገዱን ከጨለማ ባሻገር ያደረገ፣ ራሱን በብርሃን የሸፈነ፣ በደመናት ውስጥ በዝምታ የሚኖር፣
ሲወርድ በሰረገላ የሚገሰግስ ባለቀ ሰዓት ጨዋታውን የሚቀይር አንድ ጌታ አለ። አንድ አምላክ አለ። አንድ ጌታ አለ። ነገ ሌላ ቀን ነው። እውነቴን ነው የምነግራችሁ። ዛሬ በንቀት አይን የምትታዩ ነገ እግዚአብሔር ምስክሬ ነው፣ ድራሽ አባታችሁን እግዚአብሔር ያከብረዋል። ጩና በደንብ አድርጋችሁ አሜን ይባል።